እሺ አጼ ቴዎድሮስን የተከተሉት እንግዲህ ብዙ ጊዜ ታሪክ የሚጠቅሳቸው አጼ ምኒልክ ናቸው። ዳግማዊ ምኒልክ የምንላቸው ናቸው። ዳግማዊ ምኒልክ የተወለዱት አንኮበር ሸዋ ውስጥ። በዚህም የተነሳ በዚያን ጊዜ አጼ ምኒልክ አጼ ቴዎድሮስ ከነበሩት ንጉሶች ጋር ጦርነት ሲያካሂዱ አጼ ምኒልክ ማለትም ምኒልክ የሸዋ ንጉስ ነበሩ። በዛ ጦርነት አጼ ቴዎድሮስ እነኛን ሰሜን ሲያሸንፉ ከተሸነፉትም ንጉሶች አንዱ ምኒልክ ነበሩ። ምኒልክ ከመሸነፋቸውም በላይ ተይዘው አጼ ቴዎድሮስ ቤተመንግስት እስር ላይ ነበሩ። በዛ እስር ላይ ያሉ ቴዎድሮስ ያው ብዙ ችግር ነበረባቸው በዚያን ጊዜ ከዚህ በፊት እንደጠቀስኩት በሆነ ብቻ ከዛ እስር ያመልጡና ተመልሰው ሸዋ ይገባሉ። ያው እንደገና የሸዋ ንጉስ የቴዎድሮስ ተቀናቃኝ ማለት ነው። የሸዋ ንጉስ ሆነው ግዛታቸውን በጣም ያስፋፋሉ። በጣም ወደ 15 ዓመት ነው የፈጀባቸው ታሪክ እንደሚያወሳው። አሁን ዛሬ ኢትዮጵያ ነው የምንለው ይሄ ድንበር መሬቱ ኦሮሚያ፣ ትግራይ፣ አፋር፣ ሲዳሞ ይሄ ሁሉ በእኛ ጄኔሬሽን ከኛም በኋላ ያለው በኢትዮጵያ በሚለው ሀገር በዚህ ካርታው የሚያውቀው የመሰረቱት አጼ ቴዎድሮስ ናቸው። አጼ ቴዎድሮስ ሳይሆኑ አጼ ምኒልክ ናቸው። አጼ ምኒልክ አጼ ቴዎድሮስ በዛ የእንግሊዝ ጦርነት ከሞቱ በኋላ ያው የሸዋ ንጉስ ሆነው ነው የቀጠሉበት። ኢምፓየራቸውን እያስፋፉት መጡ ማለት ነው። ከቴዎድሮስ መሞት በኋላ ግን ብዙ ፍጅት ነበረ፣ የስልጣን ሽሚያ ማለት ነው። በዛ የስልጣን ሽሚያ አሸናፊ የሆኑት አጼ ዮሐንስ የሚባሉት ናቸው። አጼ ዮሐንስ የቴዎድሮስ ተከታይ ንጉስ አቢሲኒያ የሚባለውን አካባቢ ማለት ነው። እዛ ላይ ግን አጼ ምኒልክ አጼ አልተባሉም። ያው የሸዋ ንጉስ ያን ነገር አልተቀበሉትም። በመሃላቸው ግን ቤተክርስቲያኗ የማስማማት ሙከራ ታደርግ ነበር። በዚህም መሰረት አጼ ዮሐንስና አጼ ምኒልክን ቤተክርስቲያኗ ታስማማቸውና የሆነ ስምምነት ነገር ላይ ይደርሳሉ። ይሄም ስምምነት ምንድነው? አጼ ምኒልክ የአጼ ዮሐንስን ንጉሰ ነገስትነት ሪኮግናይዝ የማድረግ ንጉሰ ነገስት ነው ብሎ የማወቅ ሪኮግኒሽን ማለት ነው። አጼ ዮሐንስ ደግሞ በአጸፋው አጼ ምኒልክን እንደ ሸዋ ንጉስ የራሳቸው አውቶኖሚ እንዲኖራቸው የማድረግ በዛም የተነሳ ነው መስፋፋት የቻሉት። በዚህ ይስማማሉ። ከዚህም አልፎ ደግሞ አጼ ዮሐንስ ልጅ ነበራቸው፣ አርአያ ዮሐንስ የሚባል። ያ አርአያ ዮሐንስ የሚባለው ልጃቸው የአጼ ምኒልክን ሴት ልጅ ዘውዲቱን ያገባል። ያው ቤተሰብ ሆኑ ማለት ነው፣ ማቾች። ይሄ ዋናው ታክቲካቸው ነው። የሆነ ችግር በመሃላቸው ሲኖር ለማውረድ ሲባል ይዳዳራሉ። ያው ቤተሰብ ሆኑ ማለት ነው፣ ከጠላትነት ወደ ቤተሰብነት። ከዛ በኋላ ግን አጼ ዮሐንስ ሲያልፉ ንጉሰ ነገስቱ ማለት ነው በ1889 ዓመተ ምህረት አጼ ምኒልክ የኢትዮጵያ ንጉሰ ነገስት ይሆናሉ። ከዛ በፊት ግን በ1885 ዓመተ ምህረት አውሮፓውያን ኦቶ ቢስማርክ በሚባል የጀርመን ቻንስለር አማካይነት በርሊን ውስጥ ስብሰባ አድርገው ነበር። ያ ስብሰባ ዋናው ዓላማው ምንድነው?
የአፍሪካን ኮንቲኔንቱን እንዴት አድርገን እንከፋፈል የሚል ነው። ያው ኮሎኒያሊዝሙ እንግዲህ 19ኛው መቶ ዓመት የኮሎኒያሊዝም ጊዜ ነው። አፍሪካን የተከፋፈሉበት ያንን ሲያደርጉ እንደው በደመ ነፍስ ሳይሆን በደንብ አቅደው ነው። ይሄ ስብሰባው የበርሊን ኮንፈረንስ በመባል የሚታወቀው ነው። ያዘጋጀው ኦቶ ቢስማርክ የሚባለው የጀርመን ቻንስለር። በዛ ስብሰባ ጊዜ ጣሊያን የነበረው ኢንተረስት ኢትዮጵያን የዛሬውን ኤርትራን ጨምሮ እና ሶማሊያ ላይ ነበር። ኢትዮጵያና ሶማሊያ ላይ ማለትም ጣሊያን በዚያን ጊዜ ቀደም ብሎ የያዘው ኤርትራ ነው። ማለትም አጼ ሚኒሊክ ንጉሠ ነገሥት ሲሆኑ ጣሊያን ኦልሬዲ ኤርትራን ይዞ ነበር። በምን አይነት መልኩ እንደያዘው እንዴት እንደሆነ እንግዲህ እኔ አሁን ስለሱ ዝርዝር ውስጥ ልገባ አልችልም። ግን በዚያን ጊዜ ኤርትራ በጣሊያን ቁጥጥር ስር ነበር። በአንጻሩ ደግሞ ምን የሚባል ነገር ተጽፏል? አጼ ሚኒሊክ ከፍተኛ የዲፕሎማቲክ ግንኙነት ከጣሊያን ጋር ነበራቸው። ይህን ለምሳሌ ያህል ከሸዋ ተነስተው ያደረጉትን ኢንቬዥን ኦሮሞን፣ የሲዳማን፣ ይህን ዛሬ ያለውን ኢትዮጵያ ሙሉ ለሙሉ በቁጥጥር ስር ያዋሉት በጣሊያን መሳሪያ እየታገዙ ነው የሚል ነገር አለ። ያው እርግጥ የሆነ ነገር ባያግዛቸው እዛ ላይ ሊደርሱ አይችሉም ነበር። ንጉስ ሲሆኑ በ1889 ዓመተ ምህረት ያንን ያለፈውን ግንኙነት መሰረት በማድረግ ከጣሊያን ጋር ስምምነት ይደርሳሉ። ማለትም የፍሬንድሺፕ እና የዲፕሎማሲ ስምምነት የውጫሌ ውል የሚባል ነገር አለ። ሳትሰሙት አትቀርም። እዚህ ውጫሌ ውል ላይ የፍሬንድሺፕ እና የማነው የአብሮ የመስራት ውል ነው የሚለው። ይሄ ውል ግን ምን ችግር አለበት? በጣሊያንኛ ሌላ ነገር ነው የተጻፈበት። ወደ አማርኛ ሲተረጎም የሚለው ሌላ ነገር ነው። አጼ ሚኒሊክ የሚፈልጉት ነገር አይደለም። አጼ ሚኒሊክ በእኩልነት የተመሰረተ ፍሬንድሺፕ የምንረዳዳበት ፍሬንድሺፕ ውል ነው ብለው ነው የሚያምኑት። በጣሊያንኛ ሲተረጎም ግን ይሄ ውጫሌ ውል የሚለው ምንድን ነው? እንደው በጥቅሉ በአንድ ሴንቴንስ ስንጠቀልለው ኢትዮጵያ በጣሊያን ፕሮቴክትሬት ስር ትውላለች የሚል ነው። ያንን አጼ ሚኒሊክ አይፈልጉም። አጼ ሚኒሊክ ይሄ ነገር ቴክስቱ እንዲታረምና እንዲቀየር ብዙ ጊዜ ክሌም አድርገው፣ የጣሊያን መንግስት ግን ያን ነገር ሪጀክት ነው ያደረገው። ያን ሪጀክት በማድረጉ አጼ ሚኒሊክ ጦርነት ይጀምራሉ። ማለትም በ1895 አካባቢ እና ያ ጦርነት የጀመሩት እሳቸው ዳይሬክት ሳይሆኑ የትግራይ አስተዳዳሪ ወይም ንጉስም ብለው በነበረው በመንገሻ ዮሐንስ፣ በአጼ ዮሐንስ ልጅ ኖርማሊ ንጉስ ነገስት መሆን በሚገባው አጼ ሚኒሊክን ያው የትግራይ እንደራሴ አድርጎ በሾሙት በመንገሻ ዮሐንስ አማካይነት ነው። ጣሊያን ግን ያንን ጦርነት የተደጋገመው ሙከራ ሙሉ ለሙሉ ያሸንፋል፣ ያከሽፍባቸዋል። ያከሸፈባቸው በኋላ ጣሊያን እንደውም እየተስፋፋ ወደ አድዋ ሲደርስ በ1896 ዓመተ ምህረት አድዋ ላይ አጼ ሚኒሊክ ክተት አውጆ ጦር አርበኛ አቋቁሞ እዛ ላይ ነው ጦርነት የገጠሙት። ይሄ አድዋ ድል የሚባለው እንግዲህ ያ ነው። ያ ጣሊያን አሰልፎት የነበረው ወደ 15,000 ወታደር ነው። አጼ ሚኒሊክ ግን በክተት ከ100,000 በላይ የታጠቀ
ሰራዊት አሰልፈው ስለነበሩ ያ ትንሽ የጣሊያን ሰራዊት በዛ 100,000 የታጠቀ ኢትዮጵያዊ ኦቨርዌልምድ ነው የሆነው። እዛ ላይ እንግዲህ ጣሊያን ከፍተኛ ውድቀት ነው የደረሰበት። ያ በታሪክ አንድ ማለትም እዚህ ግባ የማይባል ደሃ ሀገር ያንን በዚያን ጊዜ ብዙ ፓወር የነበረውን ሀገር ሲያሸንፍ የመጀመሪያው ሽንፈታቸው ነው አውሮፓውያን የአድዋው ድል። ለዚህም ነው ብዙ አቴንሽን የሚሰጠው እና የሚከበረው። ይሄ አንዱ ነው የአድዋ ድል የሚባለው። አፄ ምኒልክ ጣሊያን ገጥመው ያሸንፉበት። አፄ ምኒልክ ግን ያው ቴዎድሮስም እንደሞከሩት ሀገሪቱን ሞደርናይዝ ለማድረግ የሞከሩ ነበር። ይሄ እንግዲህ ከጣሊያን ጋር የነበራቸው ግንኙነት የውጫሌ አግሪሜንት ወይም ድሮም የነበራቸው ጥሩ ግንኙነት በዚህ ጦርነት የተነሳ ተበላሽቷል ኦልሬዲ። ግን ከዛም በኋላ ዲፕሎማሲውን አላቆሙም። አፄ ምኒልክ በዲፕሎማሲ ከአፄ ቴዎድሮስ በጣም ይሻሉ ነበር። ያን ስናይ የዲፕሎማቲክ ግንኙነት ማለትም ስምምነቶች ከፈረንሳዮች፣ ከእንግሊዞች፣ ከጀርመኖች ጋር ያካሂዱ ነበር። አሁን በሳቸው ጊዜ ተመሰረቱ ከሚባሉት ነገሮች አንዱ ይሄ ኢትዮ ጅቡቲ የባቡር መስመር። የኢትዮ ጅቡቲ የባቡር መስመር በሳቸው ጊዜ ተጀምሮ እሳቸው ከሞቱ 2 ዓመት በኋላ ነው የተጠናቀቀው። የመጀመሪያው ፓርቱ ከጅቡቲ ድሬዳዋ ድረስ፣ ሁለተኛ ፓርቱ ከድሬዳዋ አዲስ አበባ። ይሄ ከድሬዳዋ አዲስ አበባ ያለው ሁለተኛ ፓርቱ ያለቀው በ1915 ዓመተ ምህረት ነው። አፄ ቴዎድሮስ ግን የሞቱት ከ2 ዓመት በፊት ያንን ነገር ሳያዩት። ሶስተኛም ፓርት ነበረው ከፋ ከመጎፋ ድረስ የሚዘልቅ፣ እሱ እሳቸው ከሞቱ በኋላ አከተመለት። ስለዛ የሚያወራ የለም፣ አልነበረም፣ የለም፣ አናውቅም፣ ዛሬም የለም። እና ይሄ የባቡር ሐዲድ ኢንፍራስትራክቸሩ ማለትም የትራንስፖርት ኢንፍራስትራክቸሩን መጀመራቸው ለማስፋፋት ለማሳደግ። ሁለተኛው ስልክና ቴሌግራም የሚባል ነገር የተጀመረው በሳቸው ጊዜ ነው ኢትዮጵያ ውስጥ። ሶስተኛው የፖስታ አገልግሎት ለምሳሌ እሱም በአፄ ምኒልክ ጊዜ የተጀመረ ነገር ነው። አራተኛውና ሌላው ደግሞ እንደ ምሳሌ የሚጠቀሰው የባንክ አገልግሎት የኢትዮጵያ ብሔራዊ ባንክ በአፄ ምኒልክ ጊዜ ነው የተመሰረተው። እነኚህ ነገሮች በዚያን ጊዜ በሳቸው አማካይነት የተጀመሩ የሞደርናይዜሽን ሙከራዎችና ፕሮሴሶች ነበሩ። እንግዲህ በጥቅሉ ስናየው አፄ ምኒልክ ለነበረው ጊዜ ከሳቸው በፊት ከነበሩት ነገስታት ጋር ሲተያዩ አገሪቱን በጣም አንደኛ በጣም ያስፋፉ፣ ዛሬ ያለው ካርታው ላይ የምናየውን ኢትዮጵያ የሚባለውን ነገር የፈጠሩ። ሁለተኛ ግን አትሊስት ኢንፍራስትራክቸሩን እና የሀገሪቱን ሁኔታ ሞደርናይዝ ለማድረግ ከፍተኛ ጥረት ያደረጉ ንጉስ ናቸው። ችግሩ ግን የፖለቲካ ስትራክቸሩ ላይ በሳቸውም ጊዜ ምንም ለማሻሻል የተሞከረ ነገር የለም። እሳቸው ንጉሠ ነገስት ናቸው። የሚያካሂዱት ፊውዳል ኦርደር ነው። በዛ ያንን ፊውዳል ኦርደር ተመርኩዞ ነው ነገሩን ሀገሪቱን ሞደርናይዝ ለማድረግ የሚሞክሩት። የፖለቲካውን ስትራክቸር ለመቀየር፣ ሶሳይቲውን ለማቀፍ፣ ትምህርት ለማሰራጨት፣ ያንን ሁሉ ነገር ለማድረግ ፊውዳል ኦርደሩን ማስተካከል እና ማለትም የፖለቲካውንና የኢኮኖሚውን ዲሲሽን የሚረከብ የህብረተሰቡ አካል ፓወሩን ለህብረተሰቡ ሼር ማድረግ ነበረባቸው። ያ ሁሉ ነገር አልተደረገም። ብዙም የተደረጉ መጥፎ ነገሮች አሉ ዛሬም የሚነገሩ። እነሱ ሁሉ
እንዳሉ እንተዋቸው፣ ለታሪክ እንተዋቸው። ታሪክ እያነሳቸዋል በየጊዜው። ግን ምኒልክ ኢትዮጵያ የሚባል ሀገር ካለ ኢትዮጵያ ውስጥ ሊጠቀሱና ሊነገሩ ከሚገባቸው አንዱ ንጉስ ናቸው። በዚህ አምናለሁ። እኔም የሰሩትም ብዙ ነገር ሲታይ ከዛሬ ስታንዳርድ ስናየው ፖዚቲቭ ኢፌክት እስከዛሬ ድረስ አለው የሚል ሙሉ እምነት አለኝ። ይሄ እንግዲህ በእኔ አስተሳሰብ እንደው ዝም ብዬ ጀነራሊ ከማውቀው ኖውሌጅ ያወጣው ሰመሪ ነው። እርግጥ ብዙ ሊወራበት የሚችል ነገር ነው። እኔ ግን የሀገሪቱን ሁኔታ እንደው ሂንት ለመስጠት ሰው እንዲረዳው አካሄዱ ማለትም አመጣጡ እስከዛሬ ያለው እንዴት እንደነበረ። እንግዲህ ቴዎድሮስም ፊውዳል ኦርደር ነበር ከአክሱም ኤምፓየር መውደቅ በኋላ። ምኒልክም ያው ያንኑ ፊውዳል ኦርደር ይዘው ነው የቀጠሉበት። የሚቀጥሉት ደግሞ አፄ ኃይለሥላሴ ናቸው። በመሃላቸውም ልጅ ኢያሱ የሚባሉ ነበሩ። እሱን እንተዋውና ስለ አፄ ኃይለሥላሴ እናወራለን። እሳቸው ደግሞ ምን እንዳረጉት እናየዋለን። እርግጥ ፊውዳል ኦርደሩ አልተቀየረም በሁለቱም፣ በቴዎድሮስም በአፄ ምኒልክም። ግን ቴዎድሮስም የራሳቸው የሆነ ፖዚቲቭ የሆነ ድርሻ አላቸው። ምኒልክም እንደዛው የራሳቸው የሆነ ፖዚቲቭ የሆነ ፓርት ድርሻ አላቸው። የፖለቲካል ሲስተሙ ግን በሁለቱም ፊውዳል ኦርደር እንደሆነ ነው የቀረው።